ዲሞክራሲ በሉት ፍልስፍና፣ ሃይማኖት በሉት ሕክምና፣ ፖለቲካና ሳይንስንም ይክተቷቸው። እሷ ባትኖር ዓለም በዚህ ልክ ከየት ያውቃቸው ነበር? ኦሎምፒክ፣ ድራማና ቲያትር፣ ታሪክን መዝግቦ መያዝ እዚህ ነው የተጀመሩት። የሕክምናው አባት ሂፖክራተስ፣ የታሪክ አባት ሄሮዳተስ፣ ፈላስፋዎቹ አርስቶትል፣ ሶቅራጠስና ፕሉቶ ሁሉም መገኛቸው እዚህ ነው። ስልጣኔ በሷ አልተጀመረም። ያለሷ ግን ትምህርት፣ ፖለቲካ፣ ሳይንስ፣ ፍልስፍናና ስፖርት እዚህ ደረጃ ባልደረሱ ነበር። ዘመናዊ ትምህርትን ከተራ ኤሌመንተሪ እስከ ከፍተኛ ፒኤችዲ ተምረው ሊሆን ይችላል። ዓለም የሚፈልገው የተመሰከረለት ምሁር ለመሆን ግን እሷ የሰየመቻቸውን ለመያዝ አስቸጋሪ የሆኑ ቃላቶችን እስከነ ትንታኔያቸው መረዳት አለቦት። ቢደንቅም ይሄንን ግን ያውቁ ኖሯል። ኢትዮጵያ የሚለው ስም ራሱ የመጣው ከግሪክ ነው። ኢትዮፕስ በግሪክኛ በፀሐይ የጠቆረ ወይም ጥቁር ሰው ማለት ነው። ግሪክ ዓለምን በእውቀት ያጠመቀች ሀገር ናት። እርሶ ራሶት በቀን ውሎት በንግግሮት መሃል ቢያንስ አንዴ መሰረቱ ከግሪክ የሆነ ቃል ይጠቀማሉ። ለምሳሌ መጽሐፍ ቅዱስን ባይብል ብለው ከጠሩት የግሪክ ቃልን ተጠቀሙ ማለት ነው። ዲሞክራሲ፣ ኦሎምፒክ፣ አልፋቤት ካሉማ ግሪክኛን አቀላጥፎ መናገር ጀምረዋል ማለት ነው። ሌላም ቃልን ጨምሮት ለነገሩ መማሮት ለመቼ ሆነና ከሞላ የግሪክ ቃል የተወሰነ አይጠፋውትም፣ ያውም ኢትዮጵያዊ ሆነው። እኛ ባይሆን የእውቀት ምንጭ የሆነችውን ሀገር ኑሮ ምን ይመስላል እያልን እንጨዋወታለን። ግሪክ ገብተናል። ማነች አይሉኝም መቼስ ኑሮዋን እንጂ በስምማ የማያውቃት የለም። ሳይደግስ አይጣላም አደል የሚባለው። ይኸው ደረስንሎት። እርሶ ዕውቀቷን፣ እኛ ኑሮዋን በሰፊው እንጨዋወታለን። ግሪክ የብዙ ኢትዮጵያውያን መኖሪያ ናት። ኢትዮጵያውያን ይኖሩባታል ብቻ ሳይሆን ሁለተኛዋ ቤታቸው ሆናለች ቢባል ይቀላል። ለመሆኑ ይሄ ሁሉ ሀበሻ እዚህ ምን ይሰራል? ስንትስ ይከፈለዋል? ኑሮአቸውስ ምን ይመስላል? ሁሉንም እናያለን። ዋና ከተማዋን አቴንስ፣ ውቧን ከተማ ሳንቶሪኒ፣ የመጽሐፍ ቅዱሷን ከተማ ተሰሎንቄ የኛ የሆኑ ያህል እንጎበኛቸዋለን። መልካም ቆይታ።